الدعوة السلفية في اليمن ذروتها دماج، فافهموا هذا أنتم أو غيركم. بسم الله الرحمن الرحيم. لا يبقى الغني بعد موت الفقراء. حتى موتو دي هاي كرم مسكين موتو بالسلطان سبحانه وتعالى تنبيه يادرغن. كل نفس ذائقة الموت ونبلوكم بالشر والخير فتنة وإلينا ترجعون. نعم نوقن ونتيقن أن الموت آت لا محالة. ለጎረቤቶቻችን ብቻ አይደለም የተፈጠረው ሞተኛንም ቤት ያንኳኳል። ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው። ቁመን ያለነው ሰዎች መመከር አለብን። ሁሉም አላህ ፊት ይቀርባል። ዛሬም እሞታለሁ፣ አሁንም እሞታለሁ፣ ሲሄድ በምን እንደምሞት አላቅም። ይሄንን አብዙ ይላሉ። ቤተሰብ የሚመታተነው ሞት፣ ወንድምህን የምታጣበት ሞት፣ ልጅህን የምታጣበት ሞት፣ እናትህን አባትህን የምታጣበት። لا يبقى الغني بعد موت الفقراء. ድሃ ሞቶ ሀብታም አይቀርም። እህን ጊዜ ሳይመሽ በፊት ነፍስ በዱንያ ታለቅሳለች፣ ዋይ ትላለች፣ ከሰው ትጣላለች፣ ትራበሻለች። لو ذائقة الموت. نفسه الموت كماشنات إلى الله سبحانه وتعالى. كل نفس ذائقة الموت وإنما توفون أجوركم يوم القيامة. ደሞዛችሁን የምታገኙት ከፍያችሁን የምታገኙት የቂያማ ቀን ነው ይለናል ጌታችን አላህ Subhanahu Wa Ta'ala. الذي خلق الملائكة والذي خلق الجن والإنس والذي خلق العرش والكرسي. ጌታችን አላህ Subhanahu Wa Ta'ala ተንቢህ ያደረገን ነው። نعم نوقن ونتيقن أن الموت آت لا محالة. ሞት መጭ ነው አይቀርም፣ እየሸኘን ነው አወለኛም አይቀርም። ሞት ሰዎችን ሲወስድ አልመውቱ ማ ኹሊቀ ሊጅራኒና ፈቀጥ። ለጎረቤቶቻችን ብቻ አይደለም የተፈጠረው፣ ሞተኛንም ቤት ያንኳኳል። አባታችንን ረሂመሁላህ አላህ ይዘንላቸው ዱዓችን ይሄን ነው። اللهم اغفر له وارحمه ዱዓ እናደርግላቸዋለን። ያለን አቅም ይሄ ነው። ነገር ግን እኛ ቁመን ያለነው ሰዎች መመከር አለብን። አላህ Subhanahu Wa Ta'ala ነፍስ ሁሉ ሞትን ቀማሽናት ብሏል። አጅራችሁንም የምትሞሉት የውመል ቂያማ ነው። የዛን ጊዜ ከእሳት የተራቀ ጀነት እንዲገባ የተደረገ ፈቀድፋት ይህ በእርግጥም ተሳካለት ይላል አላህ Subhanahu Wa Ta'ala. الله سبحانه وتعالى وما الحياة الدنيا إلا متاع الغرور. يا دنيا هيوت يمشنغا شقط انجيل لا يدلچم ይላል الله. يا أيها الناس إن وعد الله حق. እናንተ የሰው ልጆች ሆይ የአላህ ቀጠሮ የውመል ቂያማ እውነው ሐቅ ነው አይቀርም። ሁሉም አላህ ፊት ይቀርባል። ሁሉም ከታህተ ቱራብ ይሆናል። ሁላችንም ለህድ ውስጥ እንገባለን። ሁላችንም እማ ለህድ ውስጥ እንገባለን ወይም እንቃጠላለን ወይም አውሬ ይበላናል። በምን እንደምንሞትም አናውቀውም፣ በምን እንደምንሄድም አናውቀውም። ዛሬ የሸኘንበት ሰው ሸኝተናል፣ ነገ በምንኛ እንደምንሄድ አናውቅም። ሁሉም ተርቲቡን ቅደም ተከተሉን ነው የሚጠብቀው። ሐቢቢ ይሄ ነው ያለው እውነታ። ነብዩ አለይሂ ሰላቱ ወሰላም እንዲህ ይላሉ عن أبي هريرة رضي الله تعالى عنه أكثروا ذكر هذه اللذات. ጠፍጥና ቆራጭ ሞትን አስታውሱ ይላሉ፣ አብዙ ይላሉ ነብዩ አለይሂ ሰላቱ ወሰለም። ማስታወስ ብቻ አይደለም አብዙት። ዛሬም እሞታለሁ፣ አሁንም እሞታለሁ፣ ሲሄድ በምን እንደምሞት አላቅም። ይሄንን አብዙ ይላሉ። ሞትን የምናስታውስ ከሆነ ሞትን ሁሉ ጊዜ የምናስታውስ ከሆነ አንዘናጋም። ዒባዳ ላይ ጠንካሮች እንሆናለን። የተፈጠርንለትን ዓላማ እናውቃለን። ለዚህም ነው ነብዩ አለይሂ ሰላቱ ወሰላም
أكثروا ذكر هذه اللذات ጥፍጥና ቆራጭ ሆነው ሞት ቤተሰብ የሚመታተነው ሞት ወንድምህን የምታጣበት ሞት ልጅህን የምታጣበት ሞት እናትህን አባትህን የምታጣበት እናቶቻችንን ቀብረናል አባቶቻችንን ቀብረናል ሁላችንም ሞትኛ ላይ እየደረሰ ነው አይቀር የተወሰኑ ሰዎች ሄደው ለተወሰኑ አይቀርም لا يبقى الغني بعد موت الفقراء دها موتو هبتام አይቀርም هبتام موتو دها አይቀርም مسكين موتو ባለስልጣን አይቀርም كل نفس ذائقة الموت ጌታችን አላህ Subhanahu Wa Ta'ala አዋጁን ተናግሯል አዋጁ ምን ጊዜም ስንገልጽ እናነበዋለን ነገር ግን ሞት ተረተረት ይመስለናል ሲደርስብን ብቻ ነው የምናቀው ያ አህባቢ ሞትን እናቃለን አዎ ነገር ግን ምን ይዘን እንቅረብ ለአኺራችን ቀብሩ ስንጠየቅ የምንመልሰው መልስና ዘጋጅ እህን ጊዜ ሳይመሽ በፊት እህን ጊዜ ጉዞ ሳንጀምር እህን ጊዜ ሰዓታችን ሳይቋጭ እህን ጊዜ እንዘጋጅ ነቱብ ኢላላህ ወደ አላህ ተውበት እናድር يقول الشاعر ገጣሚው እንዲህ ብሎ ተናገረ النفس تبكي أنها في الدنيا وقد علمت أن السلامة فيها ترك ما فيها لا دار للمرء بعد الموت يسكنها إلا التي قبل الموت يبنيها فإن بناها بخير طابت مسكنه وإن بناها بشر خاب بانيها نفس بالدنيا تالك سالي واي تلالي كسوت التالالي ترابشالي كنات كاباتوا تتقاجالي نقر قن قبتواتا لمتاك أو نقر الله من الزي دنيا هي وتلاي ዱንያን መተው እንጂ ሌላ ጥቅም እንደሌለ ዱንያን ተው ማለት አትስራ አይደለም ነገር ግን لا تترك صلاتك من اجل الدنيا ለዱንያ ብለ ሶላትን አትተው ومن اجل الدنيا لا تظلم امك ولا اباك ولا تظلم ربك ጌታህን አትበድል በደል ነው ራሱ አላህ የተፈጠረብን ዓላማ አለ ምንድነው ዓላማው ለምንድነው የተፈጠርነው የአላህን አጀብ ለመሙላት አይደለም አላህ በስልጣን ጥግ የደረሰ ነው አላህም በሁሉም የሁሉ የዓለም ፈጣሪ ነው ነገር ግን ሲፈጥረን የፈጠረብን ዓላማ አለ የፈጠረብንን ዓላማ ደግሞ ራሱ ነው በኪታቡ ውስጥ ያስቀመጠው وما خلقت الجن والانس الا ليعبدون የሰው ልጅንም ሆነ አጋንንትን አልፈጠርኩም እኔን ሊያመልኩ እንጂ ብሏል እሱን ልናመልክ ነው የተፈጠርነው እየተወላለን ልንተካካ በሀብት ምድር ልናበለጽጋት ለዚህ አይደለም የተፈጠርነው አላህን ልንገዛ ነው አቂዳን ልንይዝ ነው ተውሂድን ልንይዝ ነው በብቸኝነት ልንገዛ ነው እንተቢሁ ያ ኢኽዋኒ አንድ ነገር ልንገራችሁማ ነህኑ اتخذنا سيما في هذا الوقت አሁን ባለንበት ዘመን نحن نستخدم هذه الاتقائية كبشتا لمكلاكل راساتنا لمقوطب بلن يهنن نتقمالن فكيف لا نتقي من عذاب الله كالله قطعت لمن دنو راساتنا ما نطبقو بفعل ما أمرنا الله به الله عززبنن بمسرات الله يكلكلن بمكلكل لمن دنو ككورونا يبلطون جهنم ما نزغاجلت ما نتنققو لمن دنو يا أحبابي أيها المسلمون عباد الله اللهن النفرة صلاتاتنا لا نتنكر يقول الله جل وعلا كبروا يلاقوا جيتا الله سبحانه وتعالى بتكبر قالوا يلال بتكبر قرآن بلوال الله سبحانه وتعالى فإن تابوا وأقاموا الصلاة وآتوا الزكاة فإخوانكم في الدين كشرك توبت كادرقوا ككفر كوتوا صلاة كسجدوا زكاة كوتوا بأسلمنا وندموቻችሁ ናቸው ይለናል አላህ እንደዚህ ነው እንግዲህ ያለው አንድ ሰው ሶላት ካልሰገደ ለይሰ ኢኽዋነና ወንድማችን አይሆንም ማለት ነው ሶላት ላይ እንጠንከር ከሶላት በፊት ግን አቂዳችን ምንድነው አላህን በብቸኝነት መገዛት አላህን ብቻ መጠየቅ አላህን ብቻ መለመን ወልዮች መጀን ሸሆቹ መጀን እነነየ መጀን አባብየ መጀን የቦረና ጌታ የቦረና ሙሽራ ነብዩ ወልዩ እየተባለ አይጠራም አላህን ብቻ እንጠይቀው አላህን ብቻ እንለምነው ወደሱ እንሽሽ እሱን ድረስልን እንበል ኮሮናንም አላህ ነው የሚያድነን የሚጠብቀንም እሱ ነው ያ አላህ እንበል ያ አላህ ጌታችን ወይ ባካህ አንተ ጠብቀን እንበል ወደሱ እንሽሽ ኢባዳ ላይ እንበርታ ሸኝተን ወደ ቤታችን መመለስ ብቻ አይደለም እንሸኛለን ዛሬ የተሸከመ ነገ ራሱ ሸክም ይሆናል እንወቅ ዛሬ የሰገደ ነገ ይሰገድበታል እንወቅ እሱም የሚሰግድ ከሆነ ስለዚህ አቂዳችን ላይ ተውሂድ ላይ እንበርታ ልጅም የምንፈልግ ከአላህ ገንዘብ የምንፈልግ ከአላህ ወደ የትም ወደ ሰው ልጅ አንጠጋ አላህን እንፍራ ለኮሮና
ለኮሮናም ሰበብ አድርሱ ሰበብ አታድርሱ አይደለም ተጠንቀቅ ርቀትህንም ጠብቅ መከላከያም ተጠበቅ ምንም ችግር የለም ይሄ እሱ ያዘህ ማለት አንተ ወንጀለኛ ነህ ማለት አይደለም በምን እንደሚመጣ በብልግና አይደለም የሚመጣው በምን እንደሚመጣብህ አታውቅም ስንት ሷሊህ ይሄዳል ስንት የአላህ ሰው ይሄዳል ይሄንን እንወቅ ነገር ግን እንዘጋጅ ለሞታችን ኮሮና ባይመጣም እንሞታለን ኮሮና ቢመጣም እንሞታለን ሁለቱም እኩል ነው ኮሮና ከሄደ ማለት እኛ ከዚህ በፊት እኮ ሰው ሞቷል ከዚህ በፊት ሷሃባ ላይ ስንት ጧዑኑ አሟስ የሚባል የረሱልን ሷሃቢዎች ስንት ገብቶባቸዋል ስንት ታቢዒ ያልቋል በስንት ሺህ የሚቆጠር በቀን ውስጥ ይቀብሩ ነበር ይታወቃል ይሄ ነገር ግን ትልቁ ነገር ከሞትን በኋላ ላለው ህይወት እየተዘጋጀን ነው ወይ ሶላት እየሰገድን ነው ወይ ጊዜውን ጠብቀን እንሰግዳለን ወይ ጀማዓን እንሰግዳለን ወይ ዲናችንን እናቃለን ወይ ስለ ንግድ እናቃለን ስለ ንግድ እንማራለን ስለ አቂዳ ግን እናቃለን ስለ አቂዳ እንረዳለን ህብረተሰባችን እኮ ትልልቅ ሰዎች አባቶቻችን አያቶቻችን የገጠር አክስቶቻችን ወዴት እየሄዱ ነው ወደ ዶሬህ እየሄዱብን ነው ጨሌ ቆሌ አድባር እያሉብን ነው መወከል ምን እያሉብን ነው ሸሆቹ እያሉብን ነው አብዱልቃድር ጀይላኒ እያሉ ነው አብዱልቃድር ጀይላኒ ራሳቸው ታላቅ የአላህ ባሪያ ናቸው አያድኑም አያሳምሙም ህያውም አያደርጉም ልጅም አይሰጡም ሀብትም አይሰጡም ጤንነትም አይሰጡም አላህ ሀብትን የሚሰጠው አላህ አቅም የሚሰጠው አላህ ጀነትን የሚሰጠው አላህ ወደ አላህ Subhanahu Wa Ta'ala እንዙር ኢንሻአላህ ይሄ ነው አደራ የመላችሁ አቂዳችን ላይ ተውሂዳችን ላይ እንበርታ ሶላት ላይ እንበርታ ሶላት ካልሰገዳችሁ ወንድሞቼ መላው ዓለም ላይ ያለ ሙስሊም ወደ ቂብላ ዞሮ ቢሰግድብን ጥቅም የለውም ማዱምና ተረክና ታሪክና ለሶላ ሶላት እስከተውን ድረስ ጥቅም የለንም ስለዚህ ሶላት ላይ እንበርታ አቂዳችንን ከያዝን በኋላ ሶላት ላይ እንበርታ ዲናችን ላይ እንበርታ ዲናችንን እናንብብ ዲናችንን እንማር ማህይሞች አንሁን ስንቱ ኢንጂነሪንግ ያጠናል ስንቱ ሜዲካል ዶክተር ለመሆን ጥረት ያደርጋል ስንቱ ዱንያ በንግድ የተለያየ ዲግሪ ያለው ማስተርሱን ሰርቷል ዶክተሬቱን ሰርቷል ስለ አቂዳ ግን አንድ ሪሳላ ያቅም ስለ አቂዳ ስለተፈጠረለት ነገር ግን አያቅም لماذا اخواننا لماذا ለምን እንዘናጋለን ሁሉ ጊዜ ቀብር እንመጣለን ቀብረን እንሄዳለን ግን እንዘነጋለን አሁንም ሞት ይመጣል ሞትኛም ጋር ይመጣል ሞት እስካሁን ድረስ ከአደም ጀምሮ እየጨረሰ የሞት ጣራኛ ላይ ነው ያለው ሲደረመስኛ ላይ ነው የሚደረመሰው ስለዚህ ነተቀላ አላህን እንፍራ ዲናችን ላይ እንበርታ እንጠንቀቅ ባለው ነገር ወደ አላህ እንዙር ዒባዳ ላይ እንበርታ ነው የምላችሁ አባታችንንም አላህ Subhanahu Wa Ta'ala ይማራቸው አላህ ይማራቸው ዱዓ እናደርግላቸዋለን በዚህ እሳቸው ጋር ሐቅ አለም የምትሉ የሆነ ነገር አለ የምትሉ አፈውት ማለት ነው ዱዓ እናደርግላቸው ባለው ነገር ውስጣችን ያለው አባታችን አላህ ይዘንላቸው ብለን እኛም ነገሟችንን እኛም ሁላችንም ቅደም ተከተል ተርቲባችንን ጠብቀን እንሄድን አላህ ይማራቸው السلام عليكم ورحمة الله وبركاته الدعوة السلفية في اليمن ذروتها دماج فافهموا هذا أنتم أو غيركم